ሰላም ሰላም እንዴት ናችሁ? ዛሬ ዴይ 3 ብለን ተመልሰናል። ዛሬ እስቲ የገባኝን ነገር እና በጣም በቃ በህይወት የተማርኩበትን ነገር ሼር ላደርጋችሁ። ወይኔ ከቤቴ ባልወጣ ያስባሉኝ ነገሮች፣ ወይኔ ከእናቴ ቤት ባልወጣ ያስባሉኝ ነገሮች ሼር ላደርጋችሁ። አንድ አራት አምስት ነገርና ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ወደ ቪዲዮ እንሄዳለን። የመጀመሪያው ወይኔ ከእናቴ ቤት ባልወጣ ያሰኘኝ ነገር ምንድን ነው? ሳላቃቸው የወጣችሁ ነገሮች በችኮላ ከቤታችሁ እንዳትወጡ። የወጣችሁ ኦልሬዲ ወጣችኋል። ላልወጣችሁ ሰዎች ነው ይሄ ቪዲዮ። ከቤት ላልወጣችሁ ሰዎች በጭራሽ ከቤተሰቦቻችሁ ቤት ቸኩላችሁ እንዳትወጡ። ያላችሁበትን ሁኔታ ሳታጠኑ፣ ያላችሁበትን ኤንቫይሮንመንት ስታተሳችሁን፣ አቅማችሁን ሳታዩ በጭራሽ ከቤተሰቦቻችሁ ቤት እንዳትወጡ። ኦ ነው ያልኩት። በቃ እኔ ስወጣ መጀመሪያ በጣም በችኮላ ነው የወጣሁት እና 12ን ወድቄ የሆነ አጭር ኮርስ ኦንላይን ኮርስ ወስጄ ነበር እና እሱን ወስጄ በቃ በሱ እሰራለሁ፣ ካልሆነም ፊዚካል የሆኑ ስራዎችን ለመስራት ብዬ ከቤት ስወጣ በቃ ብር እንኳን አልነበረኝም አይደለ? ብር እንኳን አልነበረኝም። አይ ቲንክ 4,000 ብር ነበረኝ። በሱ ቤት ፈለኩኝ። ማዘርን ትንሽ ያስጨመርኳት እና ቤት ተከራየሁ። ፍራሽ እንኳን የገዛችልኝ ማዘር ነው። የሆነ ፍራሽ ገዛችልኝ። ፍራሽና ብርድ ልብስ ምናምን አዘጋጅ አለቀ በቃ። ከዛ ስራ እንኳን ሳልጀምር ማለት ነው ቤት የተከራየሁት እና ከዛ በኋላ ቤት ተከራየሁ፣ ስራ ፈለኩኝ። ከዛ እግዚአብሔርም ረዳኝ፣ እድለኛ ሆኜ ስራ አገኘሁ እና በቃ ጥድፍ ያለ ይሄ እነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንደሚባለው የእነ ቶሎ ቶሎ ቤት ነው የሆነብኝና ከዛ ያንን ተከራየሁ። ስራ መስራት ጀመርኩኝ። እሺ ጥሩ ላይ ነው ያለው። በቃ እየሰራው ነው እየኖርኩ ነው ብዬ አሰብኩኝ። ግን ከትንሽ ጊዜ በኋላ ራሴን ሳይሆን በቃ እዛው ነው የምሽከረከረው። ደሞዝ ወስዳለሁ፣ እከፍላለሁ ቤት ኪራይ፣ ደሞዝ ወስዳለሁ፣ ቤት ኪራይ እከፍላለሁ። ትራንስፖርት አለቀ፣ መንገድ ላይ ነው የሚያልቀው። ሌላ ምንም ነገር እንኳን ማድረግ አልቻልኩም። ለራሴ እንኳን አንድ ነገር መግዛት አልቻልኩም እና አልኩኝ። አሁንም በቃ ከዛ እንደዚህ እንደማይሆን ገባኝና ይሄን ልንገራችሁ ብዬ ነው መጀመሪያ ባልወጣው ያልኩበት። በቃ እሱ በተለይ በጭራሽ ከቤት ያልወጣሁበት ባልወጣ በቃ ብዬ ያሰብኩበት ሞመንት እሱ ነበርና አንደኛ በጭራሽ ቸኩላችሁ ከቤት እንዳትወጡ። ሁለተኛ ገቢያችሁ ከወጪያችሁ 3 እጥፍ ቢያንስ ግን 2 እጥፍ ግዴታ መሆን አለበት። ቢያንስ 2 እጥፍ ግን 3 እጥፍና 4 እጥፍ ቢሆን በጣም በቃ አሪፍ ነው። እንዴት መሰላችሁ? የምትወጡት ወጪ ከምታስገቡት ገቢ ጋር እኩል ከሆነ ወይ ደግሞ ወጪያችሁ አንዳንድ የሚበልጥ ከሆነ የሰው ወጪ ይበልጣል። ኦብቪየስ ነው ይሄ። ግን በቃ ግዴታ ገቢያችሁ መብለጥ አለበት። በቃ ባልወጣው ነው የምትሉት፣ ወይኔ ነው የምትሉት። በቃ የምታስገቡት እናንተ በወርም ሊሆን ይችላል፣ በቀንም ሊሆን ይችላል። የምታስገቡት ገቢ ብቻ ከምታወጡት ወጪ የተሻለ መሆን አለበት። ካልሆነ ብላችሁ አሁንም ወይኔ ከቤቴ ባልወጣው የሚያሰኝ ሞመንት ተፈጥሮብኝ ነበር። እኔም እንደዛ በዛን ጊዜና የሆነ ሰዓት ላይ በቃ የቤት ኪራይ እከፍላለሁ፣ ደሞዝ እቀበላለሁ፣ የቤት ኪራይ እከፍላለሁ፣ ማገኘውን ለትራንስፖርት ለቤት ኪራይ፣ ምግብ እንኳን በአግባቡ ማልበላበት ጊዜ ነበር። በቃ በጣም ከስቼ የነበረበት ጊዜም ነበር እና አልኩኝና ዛፍም በቃ ባልወጣው ከቤቴ ያልኩበት ሰዓት ያ ሰዓት ነው። ሌላ ሶስተኛ ደግሞ የተሻለ እንዳልኳችሁ የተሻለ ገንዘብ የተሻለ ገቢ ኖሯችሁ ከወጪያችሁ ገቢያችሁ ከፍ ያለ ከሆነ ከቤተሰብ ሩቅ ቦታ ሄዳችሁ ተከራዩ። በቃ ራሳችሁን 100% ችላችሁ እንድትኖሩ እና በጣም እንድትጠነክሩ ስትሮንግ ሆናችሁ እንድትቀጥሉ ከቤተሰብ ራቅ ብላችሁ ተከራዩ። ካልሆነና ግን ገቢያችሁ ትንሽ ሆኖ በቃ 2% ምናምን ከሆነ እንዳልኳችሁ 2 እጥፍ ምናምን ከሆነ ቤተሰብ ወዳለበት ትንሽ ጠጋ ብላችሁ ኑሩ። ለምን አንዳንድ ነገር ሲቸግራችሁ ምናምን እዛ ሄድ ብላችሁ እንድትመለሱ ማለት ነው። በራሳችሁ ተስፋ እንዳትቆርጡ እና እንድትቀጥሉ ያደርጓችኋል፣ ሰፖርት ያደርጓችኋል። እና አንዳንዴ ምግብ ራሱ መስራት ከደበራችሁ ሲያማችሁ ወይ ደግሞ ልብስ ምናምን ማጠብ ካልቻላችሁ አንድ አፍታ እዛ ሄዳችሁ ትመለሳላችሁ። ግን ትመለሱና ከራሳችሁ ጋር ብቻችሁን የምትሆኑበት ጊዜ ረጅም ታይም ይኖራችኋልና ያንን እንድታደርጉ አሪፍ ነው እና ቤት መከራየት አሪፍ ነው። ያጠናክራችኋል፣ ያበረታችኋል፣ ራሳችሁን እንድታውቁ ማንነታችሁን እንድታውቁ ያደርጋችኋል፣ ኃላፊነት እንዲሰማችሁ ያደርጋችኋል እና ያን ካደረጋችሁ በኋላ በቃ
በቤተሰብ ጋር ጠጋ ብሎ ማለት ያው አንዳንድ ጥቅማ ጥቅሞች እንዳይቀሩብን ያደርገናል እና ይሄ ነው። እኔ ከቤተሰብ ርቄ በመሄዴ የተቸገርኩት በቃ ምንም ማንም ሰፖርት የማያደርጋችሁ ነገር የለም። በቃ የሆነ ሰዓት ላይ ምርር ሲላችሁ ልክ አይደለሁም በቃ ተሳስቻለሁ ማለት ነው፣ ይሄ ነገር አይጠቅመኝም ለእኔ አይደለም ምናምን ብላችሁ ተስፋ ወደ መቁረጥ ትገባላችሁ እና ብዙ ተስፋ የቆረጥኩባቸው ጊዜያቶች ነበሩ። ግን እግዚአብሔር ይመስገን አሁንም ድረስ አለው ቀጥያለሁ እና ይሄንን ይመስላል። መጀመሪያ ያላችሁበትን ኢንቫይሮንመንት እና ስታተሳችሁን ሁኔታችሁን አይታችሁ መከራየት አለመቸኮል ነው። በቃ ደሞስት ኢምፖርታንት ቤት ለመከራየት አለመቸኮል ነው። በጭራሽ እንዳቸኩሉ ሀሳባችሁን አጥነታችሁ ምን ባደርግ ቤት የት ብኖር የት ባልኖር መች በወጣ መች ባልወጣ ገበያ ስንት ነው ወጪ ስንት ነው ይሄን ባወጣ ምን ያህል ይቀርኝ በቃ በጣም በካልኩሌሽን ነው መውጣት ያለባችሁ ከቤት። እንደዛ ስላችሁ ግን በጣም መፍራት አለባችሁ ማለት አይደለም። በቃ ያለውን ነገር ካልኩሌት ታደርጋላችሁ፣ ወሰን አድርጋችሁ መውጣት። ሁለተኛ የገበያችሁን ነገር ከወጫችሁ በጣም በቃ በቻላችሁት መጠን እጥፉን ለመጨመር መሞከር። ሶስተኛ ማኒ ፍሪደም ሲኖራችሁ ያኔ በቃ ህይወት እየተስተካከለ ይሄዳሉ። ህይወት ዲፔንድ ኦን ገንዘብ ላይ ብቻ ሳይሆን ገንዘብ ላይ ብቻ የተመሰረተ ነው ማለት ሳይሆን ግን ገንዘብ ሲኖራችሁ ሞር በራሳችሁ እያመናችሁ ጉልበት አቅም እንዳላችሁ እያወቃችሁ ትሄዳላችሁ እና በጣም ገበያችሁ ላይ ስሩበት። ሶስተኛ ቤተሰብ ወዳለበት አካባቢ ተከራዩ። ያው አብዛኞቻችን መጀመሪያ ሲሆን ያን ያህል ገንዘብ ስለማይኖር ቤተሰብ ወዳለበት አካባቢ እንከራይ። በቃ ለመውጣት አትፍሩ፣ ወስናችሁ ይሄን ያልኳችሁን ነገሮች ካሟላችሁ ወስናችሁ ለመውጣት በቃ ወስና አድርጋችሁ አንዴ መውጣት ነው። ከዛ የምትኖሩበትን አካባቢ ምናምን ቼክ ማድረግ ነው። ያን ያህል ሪስክ መውሰድ አያስፈልግም በመጀመሪያ ጊዜ እና በቃ አሪፍ ኤንቫይሮንመንት ላይ እንድትገቡ ያደረጋችሁት ነገር ልክ እንደሆነ እንዲሰማችሁ ማለት ነው እና ያንን ብታደርጉ አሪፍ ይሆናል። እና እኔ የተሳሳትኳቸውን ስህተቶች ተጠቀማችሁ ብዬ ሼር አድርጌያቸዋለሁ እና የዛሬው ቪዲዮ ይህን ይመስል ነበረ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቃ ሰብስክራይብ አድርጉ። ይሄንን ልንገራችሁ፣ ሰብስክራይብ ማድረግ እንዳትረሱ። ይሄ የአንድ ወር ቻሌንጅ ምናምን ብዬ ጀምሬያለሁ። እንግዲህ እስቲ በአንድ ወር ምን ያህል እንደምንገባ እንየው። እስቲ መልካምነታችንን በሰብስክራይብ እና ላይክ እንግለጽ እና ብዙ ሰዎች ጋር እንዲደርስ ላይክ ማድረግ እንዳትረሱ እና የዛሬ ቪዲዮ ይህንን ይመስላል። ፒስ